ሰላም ሰላም የሪታ ተከታይ የሪታ ቤተሰብ የሆናችሁት እንዴት ናችሁ? ሁሉ ሰላም ነው ወይ? እንዴት ሰዓት ደረሳችሁ? እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። ለቤት እንግዳ ለሆናችሁ ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁን አትርሱ። ዛሬ የማሳያችሁ ቤት ውስጥ ራሴን የምጠቀመው ትናንትና የሆነ ቪዲዮ ለቅቄ ነበረ። በኦሮምኛ ነው የለቀኩት። ብዙዎቹ ኦሮምኛንም ይሰሙ አሉ፣ የማይሰሙም አሉ እና ዛሬ ጠቅለል አድርጌ በአማርኛ ልናገር ብዬ መጣሁኝ። ራሴ ቤት ውስጥ የምጠቀመው ፊታችን እንዴት መያዝ እንዳለብን እዛ ትናንትና ቪዲዮ ላይ ብዙ ልጆች እስቲ ስሪልን አሳየን ላላችሁን ዛሬ ቪዲዮን ሰርቼ አሳያችኋለሁ ማለት ነው። መጀመሪያ የሚያስፈልገን ፊታችን ንጹህ መሆን አለበት፣ መታጠብ አለብን ማለት ነው። እኔ ፊቴን ታጥቤ ነው እንትን ያልኩት። መጀመሪያ ፊታችን ከታጠብን በኋላ የሚያስፈልገን ወተት እና እርድ ነው እቃ። ከዛ ወተቱን ያው እኔ ትንሽ ነው የጨመርኩት። እናንተም ደግሞ ወይ ለሁለት ቀን ለምሳሌ 2 ቀን ማታ ተቀብታችሁ ጠዋትም መቀባትም ትችላላችሁ፣ ችግር የለውም። እና እኔ የተጠቀምኩት ወተት፣ እርድ 2 ማንኪያ እርድና ወተት ነው። ትንሽዬ ወተት ነው የጨመርኩት። ከዛን ያንን አማስዬ ከጨረስኩኝ በኋላ ፊቴን ቀብቼ እንደምታዩኝ ፊቴ ላይ ደረቀ ማለት ነው። በጣም አሪፍ ነው የሚሆነው። ብጉር ላላችሁ ማዳት፣ ይሄ ጥቁር አፍንጫ ላይ ምናምን የሚወጣ አለ፣ እሱን ላላችሁ የእውነቴን ነው የምላችሁ በቃ ሳምንት ሳይደርስ ነው ለውጥ የምታዩት። እኔ እንግዲህ ተቀብቻለሁኝ። በነገራችን ላይ በፊት የምጠቀመው ክሬም ምናምን ነው የምገዛው። ክሬሙ አልተስማማኝም፣ ሽፍታ አለው። ያ ሽፍታ ደግሞ ሲደርቅ ይዶቅራል ፊት ላይ ማለት ነው። በጣም ተሰቃይቼ ነበር። እንደ አጋጣሚ ይሄንን ሞክሬ በጣም አሪፍ ሆነ። በጣም ልስላሴው ራሱ የሚገርም ነው። ከደረቀ በኋላ ከፊታችሁ ላይ ታሻላችሁ፣ ከዛ በኋላ ትታጠባላችሁ ማለት ነው። ብዙም የሚከብድ አይደለም፣ በቃ ቀላል ነገር ነው። የመዳም ቅመሞች በቤታችን ውስጥ ሆነን ራሳችን መጠበቅ አለብን ማለት ነው። እንደምታዩት እንግዲህ ይኸውላችሁ እኔ ተቀብቻለሁ። ያው ብዙ ጊዜ ስለምቀባ ማር በቡናም ይቻላል። ብዙ ነገር አለ፣ አሳያችኋለሁ ማለት ነው። ግን ይሄንን መጀመሪያ ሞክሩትና እዩት። በጣም አሪፍ ነው። እኔ በጣም ነው የወደድኩት። እውነት ለመናገር ቪዲዮውን እስከመጨረሻ እዩት። አንድ 20-30 ደቂቃ ፊታችሁ ላይ ካቆያችሁት በኋላ እሱ ራሱ ይደርቃል። ያደረቁን ከፊታችሁ ላይ እያራገፋችሁ መታጠብ ነው፣ ልክ እንደኔ ማለት ነው። ከዛ መጨረሻ ላይ እንግዲህ እኔ እንደዛ አድርጌ አራግፌ ምናምን ታጥቤ ባዝሊን ብቻ ነው የተቀባሁት። ምንም የተቀባሁት ነገር የለም። ሁሌ ማታ ማታ ፊቴን ከታጠብኩ በኋላ ባዝሊን ነው የምጠቀመው። ክሬም እንትን አይለኝም፣ አይስማማኝም። ፈለገ ክሬም ቢሆን ማለት ነው። እንደምታዩኝ ይኸው ደርቋል ፊቴ ላይ። ከፊቴ ላይ እንትን እያልኩት ነው፣ የደረቀውን እያወጣሁት ነው ማለት ነው። እስከመጨረሻ እዩት ቪዲዮውን። ያው ታጥቤ መጣው፣ ምንም የለም ፊቴ ላይ፣ ምንም ነገር የለም። በጣም ነው የተስማማኝ። ያው እንደምታዩት በጣም አሪፍ። እናንተም በየቤታችሁ መዳም ቅመሞች የሆናችሁት ራሳችሁን ጠብቁት። በዚህ መልኩ መጠቀም ትችላላችሁ ማለት ነው። ያው እኔ ባዝሊንን ብቻ ነው የተቀባሁት። ሁላችሁም ተጠቀሙበት የመዳም ቅመሞች። እኔ በጣም ነው የሚመቸኝ በነገራችን ላይ እንደዛ አይነት ነገሮች ቤት ውስጥ ተሰርቶ የሚሰራ የምንቀባው ነገር በጣም አሪፍ ነው። የሁላችሁ እንግዲህ ምንም ነገር የለም እና ከፈለጋችሁ ቡና በማርም ይቻላል። ብዙ ነገር አለ፣ እሰራላችኋለሁኝ። ቤቱን ፎሎ፣ ሼር
ኮመንት፣ ላይክ ማድረጋችሁን አትርሱ። ቤተሰብ ሁኑ፣ አበረታቱኝ። አዲስ ጀማሪ ነኝ። በጣም ነው የማመሰግነው። በጣም ነው የምወዳቸው። ደህና ዋሉልኝ።